ለ4 ተማሪዎች ነፃ የስኮላርሺፕ እድልና ከ24 በላይ ለሚሆኑ ተማሪዎች ደግሞ የላፕቶፕና የታብሌት ሽልማቶች እንዴት እንደተበረከተላቸው ልንገራችሁ። ለ10ኛ ጊዜ በአስቱ በተካሄደው የሳይንስና ኢኖቬሽን ፌር ተካፍዬ የመጎብኘትና ስራዎችን የማየት እድል ገጥሞኝ ነበር። ከተለያዩ የክልል ከተሞችና ዩኒቨርሲቲዎች የተወጣጡ የስቲም ተወዳዳሪዎች በ4 ዘርፍ የፈጠራ ስራዎች አቅርበዋል። በዚህም ከ4 በላይ ሽልማቶች ለተወዳዳሪዎች ተበርክተዋል። እንዲሁም 4 ተማሪዎች ነፃ የትምህርት እድል አግኝተዋል። እናንተም የዚህ የኢኖቬሽን አካል ለመሆን አስባችሁ ነገር ግን ማቴሪያሎች ከየት እንደምታገኙ ካላወቃችሁ ዲጂታል ኤሌክትሮኒክስ ለፕሮጀክቶቻችሁ የሚሆኑ ሴንሰሮች፣ ቦርዶች እና ሞተሮች በተመጣጣኝ ዋጋ አቅርቦላቸዋል። ዲቨሎፕመንት ቦርዶች፣ ባትሪዎች፣ ሬሎች፣ ኮሚኒኬሽን ቦርዶች እንዲሁም ሌሎች ፕሮጀክታችሁን ለመስራት የሚያግዟችሁ የፈጠራ ስራ እቃዎች ከበቂ የባለሙያ ድጋፍ ጋር አዘጋጅተን እንጠብቃቸዋለን። ለፕሮጀክቶቻችሁ የሚያግዟችሁ የፈጠራ ስራ እቃዎች ለማግኘት ይህን ፔጅ ፎሎው አድርገው ቤተሰብ ይሁኑ።